ሰላም ሰላም እንድና የተከበራችሁ የብራንቱ ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ሼር በማድረግ ላይክ፣ እንዲሁም ደግሞ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ ስል በትህትና ጠይቃችኋለሁ። እንግዲህ በጣም ይቅርታ የጠየቃችሁኝ ጥያቄያችሁንም ደግሞ አዘግይቻለሁ። ይቅርታ ጠይቃችኋለሁ ማለት ነው። ዛሬ እንግዲህ ባለፈው በሰራሁት ቪዲዮ ላይ የተጠየቁትን አንዳንድ ጥያቄዎችን እመልሳለሁ ማለት ነው። እና ስለዚህ ሼር አድርጉልኝ። ይህንን ጥያቄ ለሚጠይቁ እንዲሁም ደግሞ ጥያቄ ላለባቸው መልስ ስለሚሆን የምናገራቸውን እናንተ ደግሞ ሼር በማድረግ ኮሜንት በማድረግ እንዲሁም ደግሞ እንግዲህ መስማት ያለባቸው እንዲሰሙልኝ ሼር አድርጉና አድርሱልኝ ማለት ወዳለሁኝ። እንግዲህ ባለፈው ከየትኛውም ዓለም ወደ ኩዌት መምጣት ይቻላል ብያችሁ ቪዲዮ ሰርቼ ነበር ማለት ነው። እና በዛ ቪዲዮ ላይ የተጠየቁት ጥያቄዎች አሉ። እንዲሁም ደግሞ በሌሎች ቪዲዮ ላይ የተጠየቁት ተያያዥ የሆኑ ጥያቄዎችን እመልሳለሁ ማለት ነው። ውድ ቤተሰብ ይህንን ነው የምለው። አንደኛው የተጠየቁት ደሞዙ ክፍያ ምን ያህል ነው የሚል ነበረ። እና ያው እንግዲህ ደሞዙ ይሄ ነው ብለን እንወስንበት አይደለም። አዲስ ከሆነ አሁን አዲስ አንዳንዶች እንግዲህ በተለያየ መንገድ አሳልፎ ልጆችን የሚያመጡ ደላላዎች አሁን ሴቶችንም እያመጡ ስለሆኑ እነሱ አንዳንዱ ቤት በ130 ነው የሚያመጡት አዳዲሶችን ማለት ነው። እና ግን በስንት ያመጣሉ አላውቅም። እንዴት ነው የሚያመጡት? ከኢትዮጵያ ሶማሌ፣ ከሶማሌ ከኢትዮጵያ ጅጅጋ፣ ከጅጅጋ ደግሞ እንደገና ዱባይ፣ ከዱባይ ወደ ዱባይ ኩዌት ነው እያስገቡ ያሉት ማለት ነው። በዛ መንገድ አምጥተው እዚህ አዳዲስ ልጆችን እያመጡ ያሉት በ130 እንደሆነ መረጃው ደርሶኛል ማለት ነው። ማለትም 130 ዲናር ማለት ነው። በዛ እያመጡ እንደሆነ ያው ደርሼበታለሁ። ደግሞ ጠይቄም ያወቅኩት ነው እያሳወቅኳቸው ያለሁት ማለት ነው። ነገር ግን በተጨባጭ እኔ ራሴ እንግዲህ በ18 ያመጣሁት ደገን ግን 18 መጣች እንጂ ያው የቤት ውስጥ ነችና በ120 ብር ነው የመጣችው ማለት ነው። በ120 ዲናር ነው የመጣችው። ያው እንግዲህ አሁን እሷም 2 አመት ሆኗታል ማለት ነው። 2 አመት ሆኗታል። ስለዚህ በ120 ነው የመጣችው ማለት ነው። ሌላኛ ደግሞ ጥያቄ ምንድነው? እንዴት ነው ክፍያው እንዴት ነው ለነባር እና ግልጽ አድርጋችሁ ስላልጠየቃችሁኝ ነው ያው እየተናገርኩ ያለሁት መልሱ ማለት ነውና ማለት ምን ያህል ቢሆን ቆንጆ ነው ለኛ ብላችሁ የምትጠይቁ አላችሁና ያንን ለዚህ ጥያቄያችሁ መልስ የማደርገው እኔ እንግዲህ ቋንቋ የምትችሉ ከሆነ እስከ 150 ቢከፈላችሁ እጅግ በጣም ቆንጆ ነው። ሁሉንም ነገር ያው ማለት ያው እናንተ ምንም አይነት ወጪ ሳይኖርባችሁ 150 ቢከፈላችሁ በጣም እጅግ በጣም አሪፍ ነው ማለት ነው። በጣም አሪፍ ነው። እንግዲህ አንዳንድ ቤት እየኖሩበት ያለ አንዳንድ ቤት ሳይጨምሩም የሚኖሩ አሉ። አንዳንዶቹ ግን እንግዲህ በየ2 አመቱ የሚጨምሩ አሉ፣ 20 30 የሚጨምሩ አሉ ማለት ነው። እና ስለዚህ እያደጋችሁ የምትሄዱበት ቤት አለ። እንደዛም ሆኖ ደግሞ ምንም አይነት እድገት የማይታይባቸው የማይጨምሩላችሁ እናንተ እየሰራችሁ እዛው ኮንትራታችሁን እየጨመራችሁ እየሰራችሁ ነገር ግን ደግሞ ደሞዝ የማይጨምሩ አሉ ማለት ነው። እና ስለዚህ ያው ብትመጡ በ140 እስከ 150 ብትመጡ መልካም ነው። ከዛ በላይም ከተገኘ በጣም መልካም ነው ማለት ነው። ይሄ የምላችሁ ቋንቋ ለሚችለው ሰው ነው ማለት ነው። ቋንቋ ለሚችለው ሰው ነው እየተናገርኩ ያለሁት ማለት ነው። እና ሲቀጥል ደግሞ እኔ ሳውዲ ነኝ እንዲህ ቦታ ነኝ ከዛ መምጣት እችላለሁ ወይ ብላችሁ ለምትጠይቁት ምንድነው መልሴ የትኛውም ሀገር የኢትዮጵያ ነው ኢትዮጵያ ያልኩኝ የኩዌት ኤምባሲ ያለበት ሀገር ከየትኛውም ሀገር ወደዚህ ሀገር መምጣት ትችላላችሁ። እሱም ያው እንግዲህ እንዳልኳችሁ እዚህ ሀገር ሰው ኖሯችሁ ወረቀቱን የሚያሰራላችሁ ሰው ካለ ይሰራላችሁ፣ ካልሰራላችሁ ደግሞ በጉብኝት ወደዚህ ሀገር መጣችሁ ወረቀታችሁን እዚህ አምጥታችሁ ከመጣችሁ በኋላ ማስተካከል ትችላላችሁ ማለት ነው። እና ሌላ ጥያቄ ምንድነው ከኢትዮጵያስ በጉብኝት መምጣት አይቻልም ወይ ብላችኋል ማለት ነው። እና እዚህ ሀገር ማለትም እዚህ ኩዌት ሀገር ላይ ለኢትዮጵያውያን የጉብኝት ቪዛ የለም። የጉብኝት ቪዛ የለም። እንደ አጋጣሚ ሆኖ ግን የመንግስት አካላት ለምሳሌ አሁን ፋሚሊ ሆኑ የመንግስት ፋሚሊ የሆኑ ሰዎች ማለት የዚህ ሀገር ኩዌት ሰዎች ማለት ነውና ኩዌታዎች ሆነው
የመንግስት ፋሚሊ ሆኑ ለእንደነሱ አይነት ሊሰጣቸው ይችላል። ከዛ ውጭ ግን ለኢትዮጵያውያን ጉብኝት አይሰጥም። አሁን ጉብኝት ቪዛ አይሰጥም ማለት ነው። ጉብኝት ቪዛ እየተሰጠ አይደለም ለኢትዮጵያ ማለት ነው። ነገር ግን ከሌላ ሀገር በጉብኝት መምጣት ትችላላችሁ፣ በተለያየ መንገድ መምጣት። ከኢትዮጵያ ውስጥ ግን ከኢትዮጵያ ማለት ነው ከኢትዮጵያ ወደዚህ በጉብኝት ቪዛ የገባ እኔ አላየውም። ስለዚህ እርግጠኛ ሲሆን ደግሞ ያለውን ነገር መረጃውን ይዤላቸው መጣለውኝ ማለት ነው። ነገር ግን እስካሁን ድረስ ከኢትዮጵያ በጉብኝት እንግዲህ በጣም ረጅም ዓመት ሆኖታል፣ ወደ 8 ዓመት ይሆናል። እኔ ራሴ ለመምጣት አስቤ በመምጣት በነበረበት ሰዓት ላይ ነው ምን ያልኩት ማለት ነው የተቋረጠ። ከዛም በኋላ ነው ወደ ባህሬን እጄ ባህሬን ያው በመጀመሪያ ሰራበት የነበረው ቤት 6 ወር ተቀምጬ ከ6 ወር በኋላ በጉብኝት ወደዚህ የገባሁት ማለት ነው። ምክንያቱም ለምንድን ነው በጉብኝት ስትወጡ እንትን አይሰጥ አሻራ አይሰጥም። እዚህ ሀገር ደግሞ አሻራ በጣም ወሳኝ ነው ማለት ነው። እዚህ ማን ነው እዚህ ኩዌት ላይ በጣም አሻራ ወሳኝና ወሳኝ ጉዳይ ነው። ከሜዲካልም ከምንም በላይ ወሳኙ አሻራ ስለሆነ ማለት ነው። እና ይህንን ነው የሚመስለው። በዚህ መንገድ ያው መምጣት ትችላላችሁ ከየትኛውም አገር ማለት ነው። ከየትኛውም አገር ማለት ነው። ብቻ ለኢትዮጵያውያን እንዳልኳችሁ ዝግ እንደሆነ ነው መረጃው ያለኝ። ግን ያው ጉብኝት በሚመጣበት ከተንትን ካለ እነግራችኋለሁ አዲስ ነገር ካለ ማለት ነው። ከዛ አንዳንዶቻችሁ ደግሞ ታዲያ አዳዲስ ልጆች እኮ ኩዌት እየገቡ ነው፣ በምን አይነት መንገድ እየገቡ ነው ብላችሁ የምትጠይቁን በጣም ብዙ እህቶች አላችሁ። እንደነገርኳችሁ ከዚህ በፊት አሁንም ደግሞ ጠቀስ አድርጌ እንዳለፍኩት ህገወጥ የሆኑ ደላላዎች መንግስት ክፍት ወይንም ደግሞ ተከፍቷል ወደ ስራ መሰማራት ተጀምሯል ባላሉበት በተለያየ አቋራጭ መንገድ ልጆቹን ያው እያስከፈሏቸው ይዟቸው ይወጣሉ ማለት ነው። ማለት ያወጣቸዋል ማለትም እንዳልኳችሁ በሶማሊያ ያስወጣሉ፣ ወደ ዱባይ ሄዶ ከዱባይ እንደገና ደግሞ ወደዚህ ሀገር ያመጣሉ። በዛ መንገድ ያው ይገባል ወደዚህ ሀገር ማለት ነው። ግን በጣም ብዙ መስዋዕቶች ያስከፍላሉ፣ በጣም ብዙ ብር ያስከፍላቸዋል። ነገር ግን እነሱ አሁን እዚህ ሀገር ያሉት ደላላዎች ምንድነው ከአሰሪዎች ጋር እየተመሳጠሩ ቪዛ እያሰሩ ቪዛ ካሰሩ በኋላ ካሰሪውም ከልጅቷን ብር እንትን ይሉና ማለት ነው ከልጅቷን ብር እንድትከፍል ያደርጉና ወደዚህ ሀገር ያስገባሉ ማለት ነው። እና ስለዚህ በዛ መንገድ እየገቡ ሊሆኑ ይችላሉ። ነገር ግን በህጋዊ መንገድ ምንም አይነት ክፍት የለም ማለት ነው። ክፍት የሆነ በኩዌት ውስጥ ክፍት የሆነ ቪዛ እስካሁን ድረስ የለም ከ18 ውጭ ማለት ነው። 18ም እንግዲህ በጣም አስቸጋሪ ነው። ኢትዮጵያ አየር መንገድ በጣም አሁን ላይ ትንሽዬ ነገር ነው የሚፈልግባችሁ፣ ትንሽዬ ማለት ነው። በጣም ትንሽ የሆነ ስህተት ነው የሚፈልግባችሁና ሁሉንም መንግስት ያስቀመጠውን ያው እንትኖችን ማለት ነው ያው ያስቀመጣቸው መሟላት ያለባቸው በየደረጃ ያስቀመጣቸው እንትኖች አሉ። እነሱን አሟልታችሁ ከሄዳችሁ ያው በ18 ወደዚህ ሀገር መምጣት ትችላላችሁ። ከዛ ውጪ ግን እስካሁን ድረስ የተከፈተም ያየነው የለም ማለት ነው። በመጨረሻ መናገር የሚፈልገው ስልክሽን አስቀምጪ ለምትሉኝ እህቶቼ ፕሊዝ ስልክ እኔ በጣም ቅርታ አድርጉልኝና ስልክ ማንሳት ብዙ ጊዜ አይመቸኝም። ያው ማዳም ቤት ነው ያለሁት። አንስቼም አንዳንድ ጊዜ ደግሞ ሰዎች ያለ ሰዓት ያለ ወቅት ነው የሚደውሉትና ወይን ስራ ላይ ሊሆን ይችላል በተለያየ መንገድ እንትን ለሊት ስለሚሆን አላነሳም። ከዛ አንጻር ነው ስልኬንም አላስቀምጠው። ከዚህ በፊት ስልክ አስቀምጬ ነበር እና በጣም ብዙ ልጆች እየደወላችሁ ነበር። እኔ ቴክስት ከሆነ ቮይስ አስቀምጣችሁ ከሆነ በሳምንትም በ15 ቀንም መመለስ እችላለሁ ማለት ነው። ከዛ ውጪ ግን ያው እንትን ማለት አልችልም። ኮል ያው መመለስ አልችልም ማለት ነው። ለምን እየሰራው ስለሆነ እንትን የሚለው ማለት ነው። እየሰራውም የራሴን የግል ህይወቴን እንትን እያልኩኝ ስለሆነ ስልክ ማንሳት ስለማልችል ለዛ ነው ስልክ የማላስቀምጥ ውድ ቤተሰብ ማለት ነውና ይሄን ይመስላል። እንግዲህ ያልተመለሳችሁ ጥያቄ ካለ አሁንም በዚህኛው ቪዲዮ ላይ ጥያቄያችሁን አስቀምጡ። ጥያቄያችሁን ይዤ ተመልሼ እመጣለሁ ማለት ነው። እና ወዳችኋለሁ። በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። ቀጣይ በሌላ ጠብቃችሁ እመጣለሁ። መልካም ጊዜ